ውሸታም ሰው ማፍቀር ወይ ደግሞ ውሸታም ሴት ማፍቀር ወይ ደግሞ ውሸታም ወንድ ማፍቀር ወይ ውሸታም ሴት ማግባት ወይ ደግሞ ውሸታም ወንድ ማግባት በህይወታችሁ ውስጥ ምን ሊያመጣ ይችላል? የሆነ ውሸታም ሴት ካገባችሁ የሆነ ውሸታም ወንድ ካገባችሁ በህይወታችሁ እነዛ ሰዎች እስከምን ድረስ ዋጋ ሊያስከፍላችሁ ይችላል? በነገራችን ላይ ቀለል ያሉ ውሸቶች ሰው ተቸግረው ሊዋሹ ይችላል። ሰውን ወንድም ይሁን የሚዋሹ ሰዎች እናንተን ካገባችሁ ጋብቻችሁን የውሸት ነው የሚያደርጉት። ምክንያቱም የነሱ ሁሉ ነገር የውሸት ነው። ለነሱ ምንም ነገር መዋሸት ደግሞ ሲዋሹም ለነሱ አይታወቃቸውም። የሀገሬ ሰው ምን ይላል? ውፍረትና ውሸት ለባለቤቱ አይታወቅ። እነሱ ሲዋሹ አይታወቃቸውም፣ ግን ይዋሻሉ። ሲዋሹ ግን ፍቅራቸውንም ጭምር ሳይቀር ነው የሚዋሹት። የእውነት መውደዳቸውን እርግጠኛ መሆን አትችሉ። በህይወት ዘመናችሁ አንድ ጊዜ የሆነ ሰው አፍቀራችሁ ሰውየው ላይ ውሸት ካያችሁ አንድ ስቴፕ ለሰውየው ድል ትሰጡትና ያንን ውሸት እንዲያስተካክል ታደርጋላችሁ። ሁለተኛ ድልም ትሰጡትና ሰውየው ውሸት እንዲያስተካክል ታደርጋላችሁ። ነገር ግን ውሸቱን ማስተካከልና ውሸቱ ተደጋጋሚ ከሆነ እመኑኝ ይሄን ሰው አግብቶ መኖር እድሜ ልካችሁን የውሸት መኖር ነው የሚሆነው። እድሜ ልካችሁን ከሴትም ትሁን ከወንድም ትሁን። እኔ አንድ የዛሬ 4 ዓመት ነው 5 ዓመት አካባቢ እማቀው አንድ ከስተመር እንደ ቤተሰብ ነገር አለና ልጅቷ ተዋሸዋለች እና የምትዋሸው እዚህ ነኝ ካለች እዛ ነኝ፣ እዛ ነኝ ካለች እዚህ ነኝ። ምናልባት አንዳንድ ጊዜ ሴቶች የተለመደ ውሸት ይዋሻሉ። ለምን? እንዳይረዳም እንደዚህ ብሎ እንደዚህ ያስባል፣ እንደዚህ ብሎ እንደዚህ ያስባል ብሎ ይዋሻሉ። ውሸት ደግሞ ልማድ ሆኖባችሁ በማይዋሽ ነገር እንኳን የሚዋሽዋል። በማይዋሽ ነገር እንኳን እንግዲህ ያኔ ምን ብላ ተዋሸዋለች? እኔ ቤተክርስቲያን ነኝ ትልና የሆነ ፎቶ ከሆነ ሰው ጋር ትነሳና ፎቶ የተቆረጠ ፓርት አለው። ፕሊስ ይሄኛው የተቆረጠው ምንድነው? ታናሽ እህቴ እና በሆነ አጋጣሚ ቤታቸው ሄድና ያንን ልብስ እስኪ አሳየኝ። ብዙ ነገር ትበረብራለች፣ ብዙ ነገር ትበረብራለች። የእናቷን ትልቅ ኮት ከዛ ከለር ጋር የሚቀራረብ ታነሳና ይሄ ነው ብላ ትሰጣለች። ስትለብሰው ለብሰው እንደዛ የሚሆን አይነት ልብስ አይደለም። ሰው ማን ነበረ? ወንድ ነበር አጠገቡ። እሷ ግን ዋሽታ ነው ከሰው ጋር ነበረች፣ ከሰው ጋር አልነበርኩም ብላ ነው። ከ4 ዓመት በኋላ በጣም በሚያስደነግጥ ለመጋባት የተወሰነ ወራት ሲቀራቸው እቺ ሴት አንተ ሰውዬ ባለቤት ነች ወይ? አዎ ባለቤት ነች። ታዲያ ምንድነው ጎረምሳ የምታመላልሰው? ለብቻ እናያትም፣ በዛ ላይ ደግሞ ሰው ታወራለች፣ ስነ ስርዓት የላትም ወይ? እስቲ ትንሽ አስብ። እውነትም በኋላ ላይ ከምን ጋር ትያዛለች? ከወንድ ጋር። ግን እኛ ኢትዮጵያ ውስጥ በተለይ የሚገርመው ፓርት ምንድነው? ሴቷ ከወንድ ጋር ከተያዘች በቃ ወንድሜ ነው ትላለች፣ ወይ አጎቴ ነው ትላለች፣ ወይ ደግሞ ሌላ ምን አየክ? በቃ ይኸው ስናወራ ቴክስት ነበር። ምን ይፈልጋሉ? ይሄ ፔንሲዮን ውስጥ መያዝ ወይ ደግሞ ሴክስ ሲያደርጉ እሷና የሆነ ሰው ራቁቱን መያዝ ይፈልጋሉ። እንደዛ አይነት ብሎ ነገር የለም። አንድ ሴት ግንኙነት እንዳደረገች የሚታወቀው ከሆነ ሰው ጋር ያለ ምንም ምክንያት የሆነ ቦታ ምን ታደርጋለች? ለምሳሌ አንቺ ብትሆኚ ባለቤትሽ ወይ ደግሞ ፍቅረኛሽ አንድ ቤት ውስጥ ከሆነች ሴት ጋር እህቱ ምን ታደርጋለች? እዛ ቤት ውስጥ ጓደኛ ኖርማል ጓደኛ ከሆነች እዛ ቤት ውስጥ ምን ትሰራለች? ከዛ ውጪ ምን ሊሰሩ ይችላል? አይሄዱም። እህት ሆኖ ጓደኛ ሆኖ አይጠያየቁ ማለት አይደለም። ግን እውነት ሳይንሳዊ ነገሩ ለማጥናት ምን ሞክር እውነት ሰዎች ወንድ ልጅ ተፈጥሮ አለው። የወንድ ልጅ ተፈጥሮ